ብዙ ሰው የማያውቀውን የኤክሴል ትሪክ ላሳያችሁ። እዚህ ጋር እንመጣልና የሰራተኛው ስም የሚለው ላይ ኢኳልቱን ላለ ከዛ ቪሉካፕ ከዛ ብራኬት እንከፍታለን። ከዛ ክራይቴሪያ ማለት እዚህ ጋር ተራ ቁጥሩን ሳስገባለህ ይሄን ሙሉ ሊስት ዲፓርትመንቱን፣ ኢሜል አድሬሱን፣ የደሞዝ መጠኑን አጠቃላይ እዚህ ጋር ሊስት አድርጋ አስቀምጥልኝ። ክራይቴሪያው እዚህ ጋር ሳስገባለህ ማለት ነው። ከዛ ኮማ ከዛ አሬውን ወይንም ቴብሉን እንመርጥለታለን። ከስንት ከኤ3 ሙሉን ይሄንን እስከ ኢ7 ድረስ ማለት ነው። ከዛ ኮማ ከዛ ኪቦርዳችን ላይ ከርሊ ብራኬትን እንጠቀማለን። ሌላው የምንፈልገው ምንድነው? እዚህ ጋር ይሄ ኮለም 1 ነው፣ ይሄ ኮለም 2 ነው። ስለዚህ ኮለም 2 ኮማ ከዛ ዲፓርትመንት ያለው ደግሞ ኮለም 3 ነው። ኮለም 3 ኮማ ከዛ ኢሜል አድሬስ የሚለው ደግሞ ምን ላይ ነው ያለው? ኮለም 4 ላይ ነው። ኮለም 4 ኮማ ከዛ የደሞዝ መጠን ወይንም ሰለሪ አማውንት የሚለው ምን ላይ ነው ያለው? ኮለም 5 ነው። ኮለም 5 ከዛ በኋላ ከርሊ ብራኬቱን ዘጋለን። ከዛ ኮማ ከዛ በኋላ ምን ይለኛል? ትሩ ነው ወይንስ ፎልስ? እዚህ ጋር ኤግዛክት ማቹን እንዲያመጣልኝ ነው። በትክክል ተመሳሳዩን ሳይሆን ኤግዛክት ማቹን እንዲያመጣልኝ ፎልስ ስለዋለሁ። ከዛ ብራኬቱን ዘጋና ኢንተር ስለው ቀጥታ በአራት አቅጣጫ ያለውን እዚህ ጋር የሰራተኛው ስም ሙሉጌታ ከበደ፣ እዚህ ጋር ዲፓርትመንቱ ሂውማን ሪሶርስ፣ ኢሜል አድሬሱ ሙሌ 2000፣ ከዛ የደሞዝ መጠኑን እዚህ ጋር አስቀመጠልኝ ማለት ነው። እዚህ ጋር መጥቼ አንድ ላይ ያለው ሊስት ነው አጠቃላይ ፈልገው ብለው እዚህ ጋር በቀይረው አንድ ላይ ያለው ክብሮም ሳሙኤል፣ ዲፓርትመንቱ ፋይናንስ ዲፓርትመንት፣ ኢሜል አድሬሱን እዚህ ጋር የደሞዝ መጠኑን እዚህ ጋር ያስቀምጥልኛል። ሁለት ላይ ያለውን የምፈልገው ብለው ሁለት ላይ ያለውን ኑሮ አሊ ዲፓርትመንት ኢንጂነሪንግ፣ ኢሜል አድሬሱንና የደሞዝ መጠኑን በዚህ መልኩ ያስቀምጥልኛል። ሶስት ላይ ያለውንም ብለው ሶስት ላይ ያለው ሊያ ካሳ ዲፓርትመንት ፐርቼዚንግ፣ ኢሜል አድሬሷንና የደሞዝ መጠኗን ያስቀምጥልኛል ማለት ነው። አምስት ላይ ያለውንም በዚህ መልኩ ባደርገው ምን ያደርግልኛል? ሲሳይ ተሾመ ዲፓርትመንቱ አይቲ ዲፓርትመንት፣ ከዛ ኢሜል አድሬሱ ያስቀምጥልኛል፣ የደሞዝ መጠኑንም በዚህ መልኩ ያስቀምጣል። ስለዚህ ይሄን ሲምፕል ትሪክ ተጠቅማችሁ በቀላሉ ሰርች አድርጋችሁ መጠቀም ትችላላችሁ ኤክሴል ላይ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። በተጨማሪም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ አድርጎ አመሰግናለሁ።